የሚገዛ ደስታ ያልቃል። የማይገዛ ደስታ ግን በነፃ የሚሰጥ ደስታ ግን ዘላለማዊ ነው። በምድር ላይ ያለውን ህይወታችሁን ደስ ብሏችሁ ኖራችሁ የምታሳልፉበት ፈገግ እያላችሁ አለኝ የለኝም፣ ጎደለ ሞላ፣ ጎተራው ሙሉ ነው ቀነሰ እያላችሁ ደስታውን በዛ ልክ ከፍ ዝቅ የማይል ምድር ላይ የኖራችሁ ሰማይን እያያችሁ ሁል ጊዜ ፈገግ እያላችሁ የምትኖሩበት ዓለም አለ። ያ ደስታው የማያልቅበት ዓለም ነው። ያ የእግዚአብሔር ዓለም ነው። ሰው በስጋ ዓለም ሲኖር ደስታው ገደብ አለው፣ ክብር ገደብ አለው፣ ሁሉም ነገር ገደብ አለው። ግን ከዛሬ እስከ ዛሬ ሳምንት የማንለው ደስታ፣ ከዛሬ እስከዚህ የማንለው ገደብ የሌለው ሰላምና ደስታ ያለበትን ቦታ አሳያቸዋለሁ። መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር እንደዚህ ይላል፣ ሰላሜን እተውላችኋለሁ፣ ሰላሜን እሰጣችኋለሁ። እኔ የሚሰጣችሁ ሰላም ዓለም እንደምትሰጠው ሰላም አይደለችም ይላል። አዎ ዓለም ሰላምና ደስታ ልትሰጥ ትችላለች። አዎ በገንዘብ የሚገዛ ደስታ አለ፣ በገንዘብ የሚገዛ ሰላም አለ። ነገር ግን የተመሰረተው በገንዘብ ስለሆነ፣ የተመሰረተው በሆነ ቁስ ነገር ስለሆነ ያ ደስታ ገደብ አለው። ብዙ ሰዎች የተመኩበት ነገር ሲሰበር ላይነሱ ይወድቃሉ። በሰው ተደግፈው ደስታቸው፣ በረከታቸው፣ ተስፋቸው ሰው ሆነው ሙሉ በሙሉ ሰው ላይ የተደገፉ ሰዎች፣ ስጋ ለባሹን ተስፋ ያደረጉ ሰዎች ያ የተደገፉበት ምርኩዝ ሲሰበር ላይነሱ ይወድቃሉ። ስጋ ለባሹን ክንዱ የሚያደርግ እርጉም ነው የሚለው። ስለዚህ ስጋ ለባሹን ክንድ የሚያደርጉ መመኪያ የሚያደርጉ ሰዎች አወዳደቃቸው አስከፊ ነው የሚሆነው። ስለዚህ በስጋ ለባሽ ላይ የተመሰረተ ደስታ በሰው በወንድም በጓደኛ በቤተሰብ ሊሆን ይችላል፣ በዘር ሊሆን ይችላል፣ በሀብት ሊሆን ይችላል የተመሰረተ ደስታ ያንን የምናየው ነገር ፊዚካሊ የምናየው ነገር ያ ነገር ሲሰበር ያ ደስታ አብሮ ይጠፋል ማለት ነው። እኔ የሚሰጣችሁ ሰላም፣ እኔ የሚሰጣችሁ እረፍት፣ እኔ የሚሰጣችሁ ደስታ ዓለም እንደሚሰጠው አይደለም ብሎ ሲነግረን አዎ ልክ ነው። እሱ የሚሰጠው ደስታ ውስጣዊ ነውና እርሱ የሚሰጠው ደስታ በልብስና በሚበላና በሚጠጣ በቁስ የተመሰረተ ስላልሆነ ማለት ነው። ለዘላለም የሚቀመጥ ውስጥ የሚኖር ደስታ ስለሆነ ያ ደስታ መንፈስ ቅዱስ ይባላል። መንፈስ ቅዱስ በእናንተ ውስጥ ካለ፣ እግዚአብሔር በእናንተ ውስጥ ካለ በመከራ ውስጥ ትጽናናላችሁ። እግዚአብሔር በእናንተ ውስጥ ካለ በፈተና ውስጥ ትበረታላችሁ። እግዚአብሔር በእናንተ ውስጥ ካለ፣ መንፈስ ቅዱስ የተባለው እግዚአብሔር በእናንተ ውስጥ ካለ በፈተና ትበረታላችሁ። ሰዎች ከዚህ በኋላ አያልፍም፣ ይሄ መንገድ በጣም ከባድ ስለሆነ ከዚህ በምንም አይነት እርዳታ አይወጣም ካሉበት መንገድ፣ ካሉበት የህይወት ፈተና ውስጥ በድል ምንም ሳይመስላችሁ ፈገግ ያላችሁ ትወጣላችሁ። ያ መቼ እንደሆነ ታውቃላችሁ? እናንተ ህይወት እግዚአብሔር ካለ፣ እግዚአብሔር በውስጣችሁ ካለ፣ መንፈስ ቅዱስ በውስጣችሁ ካለ፣ መንፈስ ቅዱስ ከዚያ መከራ ከዚያ ፈተና እንዴት መውጣት እንዳለባችሁ፣ በየት መውጣት እንዳለባችሁ ይመራችኋል። በፈተናችሁ ጊዜ ደግሞ ያጽናናችኋል። ስለዚህ በመንፈስ ቅዱስ ያልተመሰረተ ደስታ ጊዜያዊና ጣፊ ነው። መንፈስ ቅዱስን ለመቀበል ጌታ ኢየሱስ የእግዚአብሔር ልጅ እንደሆነ ማመን በቂ ነው። ዛሬ በዓለም መከራ ውስጥ የተጨነቃችሁ ያላችሁ፣ በብዙ የህይወት ፈተና ውስጥ ተስፋ ቆርጣችሁ ሞትን የተመኛችሁ ያላችሁ ልትኖሩ ትችላላችሁ። ነገር ግን የእውነተኛ ሰላምና የእውነተኛ ደስታ፣ የማይነጥፍ ሰላምና የማይነጥፍ በረከት፣ የማይነጥፍ ስጦታ እግዚአብሔር ጋር አለ። በእናንተ ውስጥ እግዚአብሔር ያድራል። ያ መቼ ነው? የእግዚአብሔርን ልጅ ኢየሱስ ክርስቶስን የግል አዳኝ አድርጋችሁ ከተቀበላችሁ፣ በእርሱ ካመናችሁ በቂያችሁ ነው። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ካላችሁ የዩቲዩብ ቻናልን ሰብስክራይብ አድርጉ። የእግዚአብሔር ጸጋ ከሁላችሁ ጋር ይሁን። ሻሎም